ሴቲቱ ገና የአካል ብቃት እንቅስቃሴዋን ጨርሳ ከመተኛቷ በፊት ገላዋን ለምታጠብ ልብሷን ልታወልቅ ስትል አንድ ጥቁር ጥላ በአጠገቧ በፍጥነት አለፈ። ባሏ ቀድሞ የተመለሰ መስሏት ተጣራች። ነገር ግን ምንም መልስ አላገኘችም። ድንገተኛ የሚያስፈራ ዝምታ በጥርጣሬና በጭንቀት ውስጥ ከተታት። በጥንቃቄ በኮሪደሩ በኩል ብቅ ብላ ተመለከተች። ነገር ግን ደረጃው ባዶ ነበር። የፍርሃት ስሜቷ እየጨመረ መጣ። ለመረጋጋት እየሞከረች ወደ ታችኛው ወረደች። ነገር ግን ጥላው በድንገት ከጨለማ ውስጥ ተስፈናጥሮ ወጥቶ ጉሮሮዋን አነቃት። ለዓመታት የሰራችው አካል ብቃት እንቅስቃሴዋ ምስጋና ይግባውና የሰውነት ንቃት ፈጣን ነበር። በክርኗ በሰነዘረችው ጠንካራ ምት ራሷን አስለቅቃ እርዳታ ለመጠየቅ ወደ ሳሎን ሮጠች። ሆኖም ሰርጎ ገቡ ፈጣን ነበር። ወዲያውኑ መልሶ መሬት ላይ ያጋደማት። ሁኔታው ወደ ከፋ ደረጃ ላይ በደረሰበት ቅጽበት በአካባቢው በጥበቃ ላይ የነበረ የጥበቃ ሰራተኛ ጩኸቷን ሰምቶ በሩን በርግዶ ገባ። የጸጥታ መሳሪያውን አዘጋጅቶ ነበር። መጋፈጥ በመፍራት አጥቂው ሴቲቱን ወደ ጎን ገፍቷት ወደ ጨለማው ተሰወረ። ሴቲቱ ደንግጣ የነበረ ቢሆንም ከጥቃቱ ተረፈች። በምስጋና ስሜት ተሞልታ ለጥበቃ ሰራተኛው የመገናኛ አድራሻዋን ሰጠችው። አጠገቧ ሰው ሲኖር ብቻ ደህንነት እንደሚሰማት በመናገር በማንኛውም ጊዜ መጥቶ እንዲጠይቃት በደግነት ጋበዘችው። የጥበቃ ሰራተኛው አይናፋር መስሎ ታየ። ነገር ግን በአይኖቹ አንድ የከረረ የመመኘት ብልጭታ ታየ። ሴቲቱ ይህ ቀላል የምስጋና ምልክት ከዚህ የከፋ ትልቅ ቀውስ ሊያስከትል እንደሚችል ምንም አላወቀችም ነበር።